የሳምንቱን ወሬ ነግራችኋለሁ። የተኩስ አቁሙ በጋዛና በእስራኤል እፎይታ ተስፋና ጥያቄዎች። በጋዛ ሌሊቱ እንደ ከዚህ ቀደሙ በእስራኤል ሚኒባስ በሚያካክሉ ቦምቦች ፍንዳታ ሳይሆን በደስታ በሚተኮሱ ርችት ታጅቧል። የመኪናው ጥሩምባ ይጮኻል። ሕዝቡ አላሁ አክበር በማለት ያዜማል። ከወራት ተስፋ መቁረጥ በኋላ የእፎይታ ድምፅ ሲሰማ ይህ የመጀመሪያው ነው። ከድንበር ማዶ በእስራኤል በኩል ደግሞ እንባ፣ እቅፍና ጥንቃቄ የተሞላባቸው ፈገግታዎች። ለረጅም ጊዜ ሲጠበቅ የነበረው የተኩስ አቁም ስምምነት በመድረሱ የታጋች ቤተሰቦች በመጨረሻም የሰላምና የተስፋ ፈገግታ እያሳዩ እየፈነደቁ ነው። ከዓመታት የማይቋረጥ ግጭት በኋላ ጋዛና እስራኤል አንድ ጊዜ ደግሞ በተስፋ ጠርዝ ላይ ቆመዋል። በኳታር በግብፅና በዩናይትድ ስቴትስ አማካኝነት የተደረሰው ይህ የተኩስ አቁም ስምምነት ቢያንስ ለጊዜው የጠመንጃ ቃታና የቦምብ ፍንዳታ ድምፅ እንዳይሰማ ዝም እንዲሉ ቃል ገብቷል። በስምምነቱ መሠረት የእስራኤል ኃይሎች ከቁልፍ የጋዛ አካባቢዎች ይወጣሉ። ጦርነቱ ከተጀመረ ወዲህ ታግተው የነበሩ እስረኞችም በመጨረሻ ወደ ቤታቸው ይመለሳሉ። በኻን ዩኒስና በራፋ በሺዎች የሚቆጠሩ ሰዎች ወደ ጎዳና ወጥተዋል። ባንዲራ እያወዛወዙና የድል ምልክቶችን እያሳዩ ነው። ለጋዛውያን ሰላም የሚለው ቃል ጸሎት፣ ቃል ኪዳንም ነው። ለረጅም ጊዜ ሲጠብቁት የነበረው ቃል ኪዳን። አንድ ነዋሪ ሁሉን ነገር አጥተናል ይላል። አክሎም አሁን በሰላም መኖር ብቻ ነው የምንፈልገው። በቴል አቪቭ የታጋቾች ቤተሰቦች አደባባይ ላይ ተሰባስበው ፎቶግራፎችን ይዘው በእንባና በደስታ አክብረዋል። አንድ አባት በመጨረሻ ወደ ቤታቸው ይመጣሉ ሲሉ ተናግረዋል። ይህ ጦርነት በትክክል አበቃ ማለት ይሆን በማለት ይጠይቃሉ። ሆኖም ሰላሙ አሁንም ሊደፈርስ የሚችልባቸው ሁኔታዎች ይስተዋላሉ። የእስራኤል መንግሥት ስምምነቱ የጦርነቱ መጨረሻ ሳይሆን የመጀመሪያው ምዕራፍ ነው ሲል ጠርቶታል። ሐማስ ደግሞ ስምምነቱ የጥቃት መጨረሻ መሆኑን አጥብቆ ይናገራል። አሁን ጥያቄው ጋዛን ማን ያስተዳድራልና ይህ እርቅ ሊዘልቅ ይችላል ወይ የሚለው ነው። ከዋሽንግተን እስከ ዶሃ ያሉ የዓለም መሪዎች ስምምነቱን አዲስ ጅማሬ ሲሉ አሞካሽተውታል። የተባበሩት መንግሥታት ድርጅት ደግሞ አሁንም በጋዛ በሺዎች የሚቆጠሩ ያለ ምግብ፣ ውሃ፣ መጠለያ በመሆናቸው ሰብአዊ እርዳታ ለማስፋት ዝግጅቱ መሆኑን ገልጿል። በመጨረሻም በኃይል ውደቶች ለተሰቃየችው የመካከለኛው ምስራቅ የዛሬ ምሽቱ ምስሎች ከአየር ድንበር ይልቅ የርችት ብርሃን ሰላም ምን ሊመስል እንደሚችል የሚታይ ብርቅዬ ቅኝት ይሰጣሉ። ነገር ግን ዘላቂ ሰላም፣ ያ ደግሞ አከባበሩ ከደበዘዘ በኋላ በሚሆነው ላይ የተመካ ይሆናል። አሁን ግን የተኩስ አቁሙ በጋዛ እፎይታ ተስፋ